ይህ የጸሎት ኦፊሻል ዩቲዩብ ቻናላችን ነው። በዚህ ጸሎት እንደምትባረኩ እናምናለን። ላይክ እና ሰብስክራይብ በማድረግ ሌሎችንም በመጋበዝ የቻናላችን ቤተሰብ ይሁኑ። እግዚአብሔር ይባርካችሁ። ጌታችን ኢየሱስ ክርስቶስ በተራራው ስብከት ደቀ መዛሙርቱ ጸሎትን አስተምረን ባሉት ጊዜ ስለ ጸሎት ያስተማረው ክፍል 3 አቤቱ መንግሥትህ ትምጣ። ጌታችንና አባታችን መድኃኒታችን እግዚአብሔር ሆይ ዛሬም ደግሞ በፊትህ ሆነን መንግሥትህ የመምጣቷን ጉዳይ እንድናስብ እንድናውጠነጥን እድል የሰጠህን፣ ጤና የሰጠህን፣ ምሕረት የሰጠህን፣ ቸርነትን በላያችን ላይ ያበዛሃልን ጌታችን የማይገባንን ቀናቶች የጨመርክልን የዲያብሎስን ፍላጻ ሁሉ ተቃውመ ዛሬም በሕይወት ያኖርከን ከዕለት ዕለት አዲስ የሆነውን ምሕረትህና ቸርነትን እንድናይ ለዚህ ቀን ስላደልከን እጅግ አድርገን እናመሰግንሃለን። አቤቱ ደቀ መዛሙርቱ ጸሎትህን አስተምረን ባሉህ ጊዜ ስለ ጸሎት ባስተማርከው ክፍል እናንተ ስትጸልዩ እንዲህ ጸልዩ ብለህ በተናገርክበት ዕለት መንግሥትህ ትምጣ በሉ ብለህ እንደተናገርክ ዛሬም ካንተ ጋራ መንግሥትህ ትምጣ ለማለት ጌታ ሆይ እንድንደፍር የመንፈስ ብርታት በላያችን እንዲሆን በፊትህ በተማጽኖ እንቀርባለን። እግዚአብሔር ሆይ መንግሥትህ ትምጣ ስንል አንተ የምትገዛበት የአንተ ሐሳብ ብቻ የሚስተናገድበት የሰው ፍላጎት የሰው ሐሳብ የማይንጸባረቅበት የእግዚአብሔር ሙሉ ሉዓላዊ ሥልጣን የሚታይበት እግዚአብሔር የሚከብርበት የሰው ልጅ ክብር የሚደበዝዝበት ያንተ ስም ብቻ የሚጎላበት አቤቱ የሰው ፈቃድ ዝቅ የሚልበት ያንተ ሐሳብ የሚያይልበት የሰው ልጆችን ሁሉ ሐሳብ የሚጠቀልለው ያንተ ፈቃድ የሚሰርጽበት ያቺ እውነተኛው መንግሥት ትምጣ ማለታችን ነው። የእኛ ጉዳይ ዝቅ እያለ የእኛ ጥቅም እኛን ያማከለ ኑሮ እኛን ሴንተር ያደረገ ማዕከል ያደረገ የኑሮ ፍልስፍናችን እየተወሰደ ከኛ እየተቀማ እግዚአብሔር ያከበረው ልጁን ኢየሱስ ክርስቶስን ያማከረ እሱን ማዕከላዊ ያደረገ የሕይወት አቋም የሕይወት እሳቤ የሕይወት ዘዬ ይኑር ይምጣ ይስረጽብን እያለ ነው። ጌታ ሆይ በቃልህ እንደተናገርክ ለደቀ መዛሙርትህ እንዳስጠነቀቅካቸው ማንም የሚመጣ ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ከኋላዬ ይከተለኝ ብለህ የተናገርክ ጌታ መንግሥት ትምጣ በምንልበት አንደበት እግዚአብሔር ሆይ እያልን ያለነው ምን እንደሆነ ይግባን። ጌታ ሆይ አዎ መንግሥት ትምጣ። አዎ ልክ ያ መንግሥት ንጉሥ ያላት ያቺ መንግሥት ንጉሡ እግዚአብሔር የሆነባት የንጉሡ ሐሳብ ብቻ የሚስተናገድበት ደግሞ የንጉሡ ሐሳብ ይሄ ይሁንልኝ፣ ያ ይደረግልኝ፣ ይሄ ይሻርልኝ፣ ያ ይጽደቅልኝ ያለውን ንጉሥ የእሱን ሐሳብ ለማጽደቅ የምንሯሯጥ አርገን ማለታችን ነው። ጌታ ሆይ እኛ የሐሳብ ተገዢዎች፣ እኛ የሐሳብ ሎሌዎች፣ አንተ ግን የምትከበር የምትፈራ የምትመለክ ያንተ ገዢ ሐሳብ ሆኖ የሚቀርብበት ጌታ ሆይ እኛ ዝቅ ብለን ለፈቃድህ የምንኖርበት ያቺ መንግሥት እኛን እያስካደ አንተነትህን ብቻ ማዕከላዊ ወደ ማድረግ የሚገፋን የሚጎትተን ከራሳችን ሐሳብና አጀንዳ እየነቀለ ወደ አንተ ሐሳብ ወደ አንተ መንግሥት ወደ አንተ ፍላጎት ያንተ የልብ ትርታ የሚያስጠጋን ያቺ የመንግሥት ጉዳይ ትምጣ ማለታችን ነው። ያቺ ጉዳይ በእያንዳንዱ የሕይወት ጉዳያችን ውስጥ ትግባብን ማለታችን ነው። በኑሯችን፣ በስራችን፣ በትዳራችን፣ በልጆቻችን በመውጣት በመግባታችን የእኛ የግል ሐሳብ ሳይሆን መሪ እንዳለው ንጉሥ እንደሚነግስበት በአንድ መንግሥት ውስጥ እንደሚኖር ሰው የእግዚአብሔር መንግሥት ውስጥ እንደሚኖር ሰው ያ ንጉሥ ይሄ ይደረግልኝ ብሎ በምድር እንደተላከ ሰው እንደ እንግዳ በምድር ላይ ስንኖር እንደ መጻተኛ እንጂ እንደ መብት እንዳለው ሰው እግዚአብሔር ሆይ ሳይሆን ፈቃድህን ብቻ ለማድረግ እንደ ቆረጠ ሰው አርገን ማለታችን ነው። ሐዋርያው ቅዱስ ጴጥሮስ በቃሉ እንደተናገረ
እንግዲህ በስጋ ልትኖሩለት በቀረላችሁ ዘመን የእግዚአብሔርን ፈቃድ ታደርጉ ዘንድ ብሎ እንዳስጠነቀቀን በኑሯችን በቀረን የህይወት ዘመን ፈቃድህን ብቻ ለማድረግ እንድንገለጥ፣ ፈቃድህን ብቻ ልናደርግ እግዚአብሔር እንድንገለጥ አቤቱ ዛሬም በዚህ ቃል ውስጥ አስተምረን። እግዚአብሔር ሆይ ቃልህ እንደሚናገር የዕብራውያን ጸሐፊ ስለ ክርስቶስ ኢየሱስ እንደተናገረ እሱ በስጋው ወራት በምድር በተመላለሰ ጊዜ እነሆ በመጽሐፍ ጥቅልል ስለ እኔ የተጻፈውን ፈቃድህን ላደርግ ብቻ መጣው ተብሎ እንደተጻፈ ፈቃድህን ብቻ አድርገን ከዚች ምድር የምንሰናበት ሰዎች አርገን ማለታችን ነው። መንግስት ትምጣ፣ ራሳችንን ታስክደን፣ ንጉሱን ታክብር እንጂ እኛን ታስክደን ማለታችን ነው። ጌታ ሆይ አቤቱ ጌታ ሆይ ይሄ መንግስት ወይ የጨለማ መንግስት አለ ወይ የብርሃን መንግስት አለ። በዚህ ምድር መሐር ሰፋሪ የለም። ጌታ ሆይ ቃልህ እንደሚናገር እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአታችንን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን እንደሚል ከድቅድቅ ጨለማ ወደ ሚደነቅ ብርሃን የተጠራ ነው። ይሄ መሐል ሰፋሪነት ያይደለ ህይወት ወደዛ ያምጣን ማለታችን ነው። ጌታ ሆይ ከጨለማ ስልጣን እያዳነ የኃጢአትን ስርየት ወዳገኘንበት ፍቅር ወደ ሞላበት ቀድሞ መጀመሪያ በጸሎት እንደተናገርከን አባት ብለን ወደምንጠራበት የልጅነት ፍቅር ወደዚያ መንግስት ነው ያፈለስከን። ጌታ ሆይ በምድር ላይ ስናይ ጌታ ሆይ እስከዛሬ ብዙ ነገስታቶች ተነስተዋል። የት ይደርሳሉ የተባሉ እጅን በአፍ ላይ ያስጫኑ ከዛሬ ነገ የሚፈጥኑበት የሚያድጉበት አቤቱ እግዚአብሔር በዘመናት የተንሰራሩበትን ከፍታና የደረሱበትን ልዕቀትና የት ይደርሳሉ ያስባሉ ነገስታት አሁን ላይ የሉም። የምንረግጣቸው ከምንረግጠው ምድር በታች ሞተዋል፣ ተቀብረዋል፣ ተረስተዋል፣ አልፈዋል። ጌታ ሆይ ብዙ ነገስታቶች ተነስተው ያውቃሉ በምድር ላይ። እግዚአብሔር ሆይ የባቢሎን መንግስት ተነስቶ ያውቃል። የፋርስ መንግስት ተነስቶ ያውቃል። እግዚአብሔር አምላክ ሆይ የሮማውያን አገዛዝ ተነስቶ ያውቃል። እጅግ ብዙ ከዛሬም ድረስ ያሉ አሁንም በዚህ ዘመን የሚዘውሩ ምድርን እየዘወሩ ነው ተብሎ የሚወራላቸው የትየለሌ የተባሉ አንቱ የተባሉ ብዙ ነገስታት አለፉ። እግዚአብሔር ሆይ አሉ አሁንም። ነገር ግን አንድ ነገር እርግጥ ነው፣ ያንተ መንግስት እንደ ሰው ልጆች መንግስት ብቅ ጥልቅ ዛሬ ታይታ ነገ የምትፈዝ ሳትሆን ሁሌ ዘላለማዊ ሁሌ ገዢ እንደሆነች ቃልህ ይናገራል። አቤቱ እግዚአብሔር ሆይ ቃልህ አቤቱ በሰማይና በምድር ያለው ሁሉ የአንተ ነውና ታላቅነትና ኃይል፣ ክብር፣ ድል፣ ግርማ ለአንተ ነው። አቤቱ መንግስት ያንተ ነው። አንተም በሁሉ ላይ ከፍ ያልክ ነህ። እግዚአብሔር ለዘላለም ንጉስ ሆኖ ይቀመጣል ተብሎ በቃልህ እንደተጻፈ እንዲሁ ነው ጌታ ሆይ። ነገር ግን በዚች በወደቀች በኃጢአት ምክንያት ሁላችን በአዳም ወገብ ሆነን በሳትንበት ጉዳይ ምክንያት እግዚአብሔር ሆይ የዚች ምድር ጉዳይ አቤቱ የጨለማው መንግስት የብርሃንን መንግስት እንዳያዩ የብዙዎችን ዓይን እንዳሳወረ ደግሞ ቃልህ ይናገራል። ጌታ ሆይ ኢየሱስ ክርስቶስን ሊይዙ በመጡበት ሰዓት እንደተናገራቸው ጌታችን ኢየሱስ ክርስቶስ ይህ ግን ጊዜያችሁና የጨለማው ስልጣን ነውና እስከዛሬ ድረስ በመካከላችሁ በመቅደስ ሳስተምር ምንም አላደረጋችሁኝም ነበር አላቸው። አሁን ግን ስልጣናችሁና ጊዜያችሁ ነው ብሎ የጨለማው ስልጣን ነው እንዳለ ጌታችን እቺ የተሸነፈች የወደቀች ዓለም ለጨለማው ስልጣን ለጨለማው ገዢ ለዲያብሎስ ተላልፋ ተሰጥታለች። ነገር ግን እግዚአብሔር ያንተ መንግስት ሁል ጊዜም ጸንታ ትኖራለች። ጌታ ሆይ ያንተ መንግስት ቀድሞ የነበረች ናት፣ አሁን ያለች ናት፣ ደግሞም ወደፊት የምትመጣ ናት። ጌታ ሆይ አንዴ መታ የተገለጠች ብቻ አይደለችም። አሁን መንግስት ትምጣ ስንል ጌታ ሆይ ቀድሞ የነበረችዋ ወደዛ መንግስት ማለታችን ነው። እግዚአብሔር አምላክ ሆይ ኢየሱስ ክርስቶስ በማቴዎስ ወንጌል እንዳስተማራቸው ለእነሱም እንዳለ ለደቀ መዛሙርቱ እላችኋለሁ ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግስተ ሰማይ ይቀመጣሉ እንዳለ የቀደሙ አባቶቻችን እየገቡባት የነበረች መንግስት ቀድሞም የነበረች አሁን ብቻ ብቅ ያለች አይደለም። ጌታ ሆይ አቤቱ እግዚአብሔር ሆይ ደግሞ ቀድሞ የነበረች ናት፣ አሁን ተገባዳለች ለሚሉትም እንደዛ አይደለም። ፈሪሳውያን ወደ ኢየሱስ ክርስቶስ መጥተው የእግዚአብሔር መንግስት መቼ ትመጣለች ባሉት ጊዜ ጌታችን ሲጠየቅ መልሶ እንደተናገረ የእግዚአብሔር መንግስትማ በመጠባበቅ አትመጣም፣ ደግሞም እነኋት በዚህ አይሏትም። ምክንያቱስ ሲባል የእግዚአብሔር መንግስት በመካከላችሁ ናትና ብሎ እንደተናገራቸው
እግዚአብሔር አምላኬ ሆይ እርሱም እንደተናገረ ስለዚህ ነገር ተልኬያለሁና ለሌሎች ከተሞች ደግሞ የእግዚአብሔርን መንግስት ወንጌል ይሰብክ ዘንድ ይገባኛል እንዳለ አቤቱ ጌታችን ኢየሱስ ክርስቶስ ከሙታን በተነሳ ጊዜ እንኳን የልቡ ትርታ የነበረው በዛች ለደቀ መዛሙርት በታየበት 40 ቀን ታያቸው ተብሎ በተባለበት ቀን ለጌታ ሆይ ያስተማረው ሌላ ጉዳይ አይደለም። እቺው መንግስት ሲሰብካት የነበረች መንግስት ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከሕማማቱ ጋር በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ተብሎ እንደተጻፈ አቤቱ የእግዚአብሔር መንግስት ደግሞ እንዲሁ በመካከላችን ናት። እግዚአብሔር አምላኬ የተገባደደች አይደለችም። ዛሬም በመካከላችን ናት የእግዚአብሔር መንግስት። ብዙዎች ወደዚች የእግዚአብሔር መንግስት እንዲፈልሱ ንስሐ ግቡ የምንልባት እቺ መንግስት አለች። ዛሬም በመካከላችን ድንቅን ተአምርን ታደርጋለች። ብዙዎችን ከዓይኖቻቸው ላይ ያለውን ቅርፊት እያነሳች ዓይኖቻቸውን እየከፈተች ወደ እግዚአብሔር መንግስት አሁንም ታፈልሳለች። ያረጀች ያፈዘዘች ከ2000 ዓመት በፊት ተጠናቀቀች ብለን የምንላት አይደለችም። በክርስቶስ ኢየሱስ መምጣት የተገለጠች ሆነች እንጂ ቀጠለች። በሐዋርያት ውስጥ ከዛሬም በተዋረድ የመጣልን ያንን ወንጌል ይዘን የመንግስቱ ወንጌል ተብሎ የተባለውን ቃል ዛሬም በፊት እናበስራለን። አቤቱ እቺ መንግስት ትምጣ ማለታችን ነው ጌታ ሆይ። ደግሞ እሱ ብቻም አይደለም ጌታ ሆይ ይቀጥላል። ትመጣለች፣ ገና በክብር በሙሉ መገለጧ ትመጣለች እቺ መንግስት። ዳንኤል በራእይ እንዳየው እነሆ የሰው ልጅን የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም አደረሱት፣ ወደፊትም አቀረቡት። ወገኖች፣ አሕዛብ፣ በልዩ ልዩ ቋንቋ የሚናገሩ ሁሉ የሚገዙለት ግዛት፣ ክብር፣ መንግስት የተሰጠው ያንን ግዙፍን መንግስት አየው ብሎ እንዳለ እግዚአብሔር አምላኬ ሆይ ዮሐንስ በፍጥሞ ደሴት በዛ እርጅናው ላይ ሰው ሌላ ነገር ሊያስብ በማይችልበት ሁኔታ ውስጥ እንኳን ሆኖ ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን ጌታ ኢየሱስ ይመጣል ና ይላል ተብሎ እንደተጻፈ ብሎ እንደጻፈልን ጌታ ሆይ አቤቱ መንግስትህ ከዚህ በበለጠ በክብር በኃይል የምትገለጥበት ጊዜ ቅርብ ነው ጌታ ሆይ ቅርብ ነው። ጴጥሮስ እንደተናገረ እንዲሁ ወደ ዘላለሙ ወደ ጌታችን መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋል እንዳለ ምንገባባት ናት፣ ሙላት ያላት ናት ጌታ ሆይ። አቤቱ ጌታ ሆይ ያንተ መንግስት ሁሉን ጠቅላይ ናት፣ ወሳኝ ናት ጌታ ሆይ። ዛሬ ሰዎች እንደሚዘብቱበት አይደለችም። ዛሬ ጌታ ሆይ ስለ ሰው ልጆች ሁሉ ኢየሱስ ክርስቶስን ተቀበሉ ብለን በተናገርንበት ጊዜ ወዴት ወጥተን እንቀበለው ተብሎ እንደሚሾፍባት አይደለችም ጌታ ሆይ። ወደ ገዛ ወገኖቹ መጣ፣ እነርሱ ግን አልተቀበሉትም እንደሚል፣ ነገር ግን ለተቀበሉት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው እንደሚለው ቃል መሰረት እግዚአብሔር ሆይ ልጆች የሆን የአባታችን የንጉሱን መንግስት እናውቃታለን፣ ሽታዋን እንለያታለን ጌታ ሆይ። ዛሬም በፊትህ መንግስት ትምጣ ስንል ጌታ ሆይ የእኛን ሀሳብ እየጨመደደ የእኛን የምድር ላይ የመሰካት ሀሳባችንን ሁሉ እየገረሰሰ እኛን ምድር ላይ የመሰፋት ሀሳባችንን ሁሉ እየሻረብን እየወሰደብን የግል ፍላጎታችንን ሁሉ እግዚአብሔር ኢንቬድ እያረገ እየሰረጸ የእግዚአብሔርን ሀሳብ ሙሉ በሙሉ በንግግራችን፣ በመውጣታችን፣ በመግባታችን፣ በኑሯችን፣ በትዳራችን፣ በልጆቻችን እያሳየ ይቀጥል ማለት ነው ጌታ ሆይ። የእኛን ሀሳብ ይጋራብን፣ የእኛን ሀሳብ ያሸንፍልን ማለታችን ነው። በዚች በተሸነፈች ዓለም ውስጥ ዝቅ ብላን እንኳን እግዚአብሔር ጻድቅ ሎጥ ነፍሱን አስጨንቆ ይኖር ነበር ተብሎ እንደተጻፈ በዘማዩና በጠማማ ትውልድ መካከል እየኖርን የብርሃናትን ቃል እያቀረብን በዚህ ትውልድ መካከል እንደ ብርሃናት ልጆች ትታያላችሁ የሕይወትን ቃል እያቀረባችሁ እንደሚለው ቃል መሰረት እግዚአብሔር አምላክ በብርሃን በመኖር አቤቱ ጌታ ሆይ ቶሎና ብለን የምንጠራት ያቺ መንግስት ትምጣ ማለታችን ነው። እግዚአብሔር ሆይ ጴጥሮስ እንደተናገረ በሙላት መግባት ይሰጣችኋል ብሎ እንዳለን ይቺ መንግስት የምትመጣ ናት። ፍጥረት አሁን በመቃተት ላይ ነው፣ የእግዚአብሔር ልጆችን መገለጥ እየጠበቀ ነው ተብሎ እንደተጻፈ ጌታ ሆይ ያ የመንግስት መገለጥ ነገሮችን ሁሉ ከግብ ያስገባል። ነገሮችን ሁሉ እግዚአብሔር ሆይ ፈር ያስይዛቸዋልና ዛሬም በፊት ስንጸልይ ጌታ ሆይ ምናስቀድመው ጉዳይ ምን መሆን እንዳለበት ነው ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ጸሎትን ያስተማረው። ዛሬም እግዚአብሔር በእነሱ ጫማ አድርገን ራሳችንን ጌታ ሆይ በዚህ ሰዓት ለዚህ እግዚአብሔር መላቀጡ በጠፋበት ዘመን ለክርስትና እግዚአብሔር እንዴት እንደሚኖር ባላወቅንበት ጊዜ እንኳን ሆነን ቆመን መንፈስ ቅዱስን በፊትህ እንለዋለን። አቤቱ ጌታ ሆይ
ጸሎትን አስተምረን ብለን ብንለው እግዚአብሔር ቃልህ እንደሚናገር መንፈስ ቅዱስ እንዴት እኛ እንኳን መጸለይ እንዳለብን አናቅም። መንፈስ ቅዱስ ግን በቃላት ሊነገር በማይችል እግዚአብሔር መቃተት ስለኛ እየቃተተ ሊያስተምረን በዚህ ሰዓት የሚወደው ነገር ቢኖር አንድ ነው፣ እርሱስ ከተባለ ነገር ግን እናንተ አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ይህም ሁሉ ይጨመርላችኋል ተብሎ እንደተጻፈ እግዚአብሔር ሆይ ልብሱ፣ መጠለያው፣ መኖሪያው፣ የሚበላው፣ የሚጠጣው፣ የሚመጣው ከመንግስትህ መምጣት በኋላ ነው። መንግስትህን ያስቀደመ ኑሮ አድርግልን ጌታ ሆይ። አቤቱ የሚበላውን እያሳደድን ዘመናችን እንዳያልቅ፣ የምንለብሰውን እያሳደድን እግዚአብሔር የመንግስትህን ጉዳይ ቸላ ብለነው እንዳንኖር እግዚአብሔር አምላኬ ጸጋ ይርዳን። የሚበላው የሚጠጣው እግዚአብሔር ሩጫችን ሁሉ ምንደክምለት፣ ጉልበታችን ሁሉ ሚርድለት ጉዳይ አይሁን ጌታ ሆይ። ጉልበታችን ከራደ፣ ዘመናችን ካለቀ፣ እድሜያችን ከተጨረሰ የእግዚአብሔር መንግስት ጉዳይ፣ የጽድቅህ ጉዳይ ለሰው ልጆች ሁሉ የድነት የሆነውን ወንጌል፣ የዘላለም የሆነውን የድነት ወንጌል ለመመስከር ለመኖር በቃል በኑሮ እግዚአብሔር ልጅ ኢየሱስ ክርስቶስ በአጠገቡ ያሉትን ልጆች ሰዎች ሁሉ ፈሪሳውያንን ሁሉ በሚሞግት ሞጋች በሆነ ህይወት ኖሮ እችን ምድር አሸንፎ በዓለም ሳላችሁ ብዙ መከራ አለባችሁ፣ ነገር ግን እኔ መከራን ሁሉ አሸንፌአለሁ ብሎ በተናገረበት እግዚአብሔር የህይወት ልቀት የህይወት ቦልድነስ እንድንወጣ የሚያደርግ የእግዚአብሔር መንግስት እሱን የመፈለግ ጸጋ እሱን የመውደድ ሀሳብ በልባችን ላይ ዛሬም ዝራ ማለታችን ነው። ጌታ ሆይ መንግስት ትምጣ ስንል እኛን እያስካደች እቺ መንግስት ትምጣ፣ በብዙ ፍጥነት ወደ እኛ ትምጣ። በብዙ ፍጥነት በብዙ ጉዳይ ተጠላልፈን በወደቅንበት በብዙ ጉዳይ ኑሮዋችን እግራችን በዚህ ምድር ላይ ተጣብቶ በቆየበት ጉዳይ ላይ ልትነቅለን ትምጣ ጌታ ሆይ። ከምድር ሀሳቦቻችንን ልትነቅለን ትምጣ። እንግዶችና መጻተኞች እንደመሆናችን መጠን እግዚአብሔር ነፍስን ከሚዋጋ ስጋዊ ምኞት እየራቀን እግዚአብሔርን በመፈለግ እንዴት መኖር እንዳለብን እቺ መንግስት ልታስተምረን ትምጣ ዛሬም ጌታ ሆይ። ጳውሎስ ለጢሞቴዎስ እንደተናገረ ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ብሎ እንደተናገረ ጌታ ሆይ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም ተብሏል ጌታ ሆይ። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል እንደሚል እቺ መንግስት ትምጣ ጌታ ሆይ። እኛን ለወንጌልህ እኛን እግዚአብሔሩ ለዚህ ተልእኮ በማሰልጠን ትምጣ። አቤቱ እግዚአብሔሩ ያንተ በሕዝቅኤል አፍ እንደተናገርክ በእውኑ ኃጢአተኛ ይሞት ዘንድ ፈቅዳለሁን ይላል ጌታ እግዚአብሔር ተብሎ እንደተጻፈ ከመንገዱ ተመልሶ ኃጢአተኛ በሕይወት ይኖር ዘንድ አይደለምን የምፈልገው እንዳለ ጌታ ሆይ በአጠገባችን ያሉ ብዙ እግዚአብሔር አምላኬ ሆይ የእግዚአብሔርን መንግስት ያላወቁ በጨለማው መንግስት አገዛዝ ውስጥ ያሉትን ሁሉ እያሸነፈች እንድትኖር እድል የሚሆን ሕይወት በእኛ ውስጥ ልታደርግ ይቺ መንግስት ትምጣ። ለሰው ልጆች መዳንኛን ምክንያት ለማድረግ ትምጣ ማለታችን ነው ጌታ ሆይ። እግዚአብሔር ሆይ ከጨለማ ወደሚደነቀው ብርሃን ጠርተናል። የጠራህንን ጸጥ ብለን እንድንቀመጥ አይደለም፣ ስለ መንግስት ጉዳይ እንድንጮህ እረፍት አልባ እንድንሆን ነው ጌታ ሆይ። የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱም የተለያችሁ ወገን ናችሁ ተብሎ እንደተጻፈ እግዚአብሔር ሆይ አቤቱ የመንግስትህ ካህናት ነን ጌታ ሆይ፣ የመንግስትህ ካህናት ነን። ካህን ደግሞ በኃጢአተኛና በእግዚአብሔር መካከል እየገባ አቤቱ እግዚአብሔር ሆይ እንደሚሸመግል ልክ እንደዚያ እግዚአብሔር ሆይ በዚህ ዘመን መካከል ጳውሎስ እንደተናገረ የማስታረቅን ቃል በእኛ ውስጥ አኖረ። ስለዚህም ታረቁ ብለን ከእግዚአብሔር ጋር ታረቁ ብለን እኛም ስለ እናንተ እንጮኻለን እንማልዳለን እንዳለ ጌታ ሆይ እግዚአብሔር ከሕዝቡና ከአሕዛብ አድንሃለሁ፣ ወደ እርሱም እልክሃለሁ። የኃጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ብሎ ቀባኝ ብሎ እግዚአብሔር በአግሪጳ ፊት በድፍረት ጳውሎስ እንደተናገረ አቤቱ ከጠራን ዘንዳ በምድር ላይ ከመጣን ዘንዳ ከእናታችን ማኅፀን እግዚአብሔር ከብዙ ከሚገኙ ፍሬዎች እኛን ከመረጥክ ዘንዳ አቤቱ እግዚአብሔር ለዚህ ጉዳይ አኑረን። ለምድር እግዚአብሔር ለሚያልፍ ለሚጠፋ እንጀራ እንዳንሰራ፣ ነገር ግን አባት ሆይ አጠገባችን ያለው ዘመዳችን፣ ጓደኛችን እግዚአብሔር ዕለት ዕለት አብረናቸው የምንወጣቸው የምንገባቸው ባልደረቦቻችን ከጨለማ
ወደ ብርሃን ይመጡ ዘንድ መንግስት ትምጣ። ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ አይኖቻቸውን ለመክፈት በሚሆን የጽድቅ ሕይወት እንድትሞላን መንግስት ትምጣ። ጌታ ሆይ እኔ የዓለም ብርሃን ነኝ፣ የሚከተለኝም የህይወት ብርሃን ይሆንለታል እንጂ በጨለማ ከቶ አይመላለስም ብላ የተናገርከው ጌታ በብርሃን ለመሙላት በብርሃን እንድናሳይክ አንተን እግዚአብሔርን ለሰው ልጆች እንድንስልባቸው ልባቸው ላይ እንድንቀርጽባቸው እኛን ልታሰለጥነን ትምጣ ማለታችን ነው። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። እንደዚህ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛል፣ በሰውም ዘንድ የተመሰገነ ነው እንደሚል የእግዚአብሔር መንግስት ጉዳይ ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ ናት። ጌታ ሆይ ስለ መብል ስለ መጠጥ እየተከራከርን እግዚአብሔር አምላኬው ዘመናችን እንዳያልቅ፣ ነገር ግን ስለ መንግስት ጉዳይ እሱም ራሳችንን እግዚአብሔር አምላኬው ያለ እድፍ በቅዱሱ መንፈስ እየጠበቅን በጽድቅ በቅድስና አቤቱ እየመሰልን ስንኖር በምድር ላይ ስለምንሰራቸው መልካም ስራዎቻችን እግዚአብሔር በእኛ ጉዳይ የሚያሙ ሰዎች እያዩ በሰማይ ያለው አባታቸው ይመስገን የሚሉ ሰዎች እንዲበዙ እግዚአብሔር ወደ ብርሃን የሚመጡትን ሰዎች እግዚአብሔር አምላካዊ በእኛ ህይወት እንድትቀርጽ መንግስት ትምጣ ማለታችን ነው። ጌታ ሆይ ወደ አባት ለልጆቹ እንደሚሆን ለእያንዳንዳችሁ እንደሆንን ታውቃላችሁ አለ እግዚአብሔር ሆይ ጳውሎስ ለተሰሎንቄ ሰዎች። ወደ መንግስቱ ወደ ክብሩም ለጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እየመከርን እያጸናን እየመሰከርንላችሁም ቆየን እንዳለ ጌታ ሆይ ለካ ለመንግስትህ የሚመጥን ኑሮ አለ። ጌታ ሆይ መንግስት ትምጣ ብለን መታ የሚመጥን ኑሮ ሳታገኝ እግዚአብሔር አምላኬ ሆይ ማረፊያ እንደሌለው እግዚአብሔር ጉዳይ በከንቱ የምትተው እንዳትሆን አቤቱ ለመንግስት በሚመጥን የኑሮ ልክ ልታደርገን መንፈስ ቅዱስ ሊሰራን ወደኛ ይምጣ ማለታችን ነው። ጌታ ሆይ በፍቅሬ ያውቃችኋል ተብሎ እንደተጻፈ እግዚአብሔር ሆይ ይሄ ምድር እኛን የሚያውቅበት ሌላ መጠሪያ መታወቂያም የለንም። በፍቅር ልታኖረን መንግስት ትቀድሰን ታንጸን ማለታችን ነው። ጌታ ሆይ መንግስት ትምጣ ማለታችን ነው። ጌታ ሆይ ነገር ሁሉ የሚጠቀለለው በመምጣትህ ነው። ጌታ ሆይ ዮሐንስ እንደተናገረ እግዚአብሔር ሆይ ከኃጢአታችን በደሙ ላጠበን ለወደደን ያለውና የነበረ የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ተብሎ እንደተጻፈ እግዚአብሔር ሆይ እቺ መንግስት አንድ ቀን በክብር ትገለጣለች። ለዛ ቀን በሚያበቃ ኑሮ እንድንኖር መንፈስ ይረዳን ዘንድ ትምጣ ማለታችን ነው። ይሄ ሁሉ ሲሆን እግዚአብሔር የዘላለም አምላክ ክብሩን አንተ ውሰድ። እኔ ወደ አብ እሄዳለሁ፣ አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ ተብሎ እንደተጻፈ አብ እንዲከበር ይሁን ጌታዊ ጉዳያችን። የአንድ ነገር የምናደርግበት ምክንያት የማናደርግበት ምክንያት አብ እንዲከበር ይሁን ጌታ ሆይ። የኑሯችን መርህ እቺ ትሁን። መንግስት ትምጣ። ለምን? ያንተ ሐሳብ እንድትገዛ ያንተ ፈቃድ በሰማይ እንደሆነች እንዲሁ በምድር እንድትሆን ይሁን ጌታ ሆይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ። አሜን። ይህ የጸሎት ኦፊሻል ዩቲዩብ ቻናላችን ነው። በዚህ ጸሎት እንደምትባረኩ እናምናለን። ላይክ እና ሰብስክራይብ በማድረግ ሌሎችንም በመጋበዝ የቻናላችን ቤተሰብ ይሁኑ። እግዚአብሔር ይባርካችሁ።